እሺ እንዴት አላችሁ? ዛሬ መንግስት ስራ የሚሰራ ሰው ከመንግስት ስራው ጎን ለጎን መስራት የሚችሉባቸው 6 ነገሮችን አሳያለሁ። ይህን ቪዲዮ ሰብስክራይብ በማድረግ ጀምሩ። አመሰግናለሁ። አንደኛው አንደኛው እቃዎችን ማሻሻጥ። ያ ማለት ለምሳሌ አሮጌ እቃዎችን ቲቪ፣ ፍሪጅ፣ አልጋ፣ ማንኛውም አሮጌ የቤት እቃ ማሻሻጥ ይችላል። በዚህ ጊዜ ማንም ፌስቡክ ሶሻል ሚዲያ ተጠቃሚ ስለሆነ ለምሳሌ ጎን ላይ ያለ ሰው ቤት ቲቪ የሚሸጥ ከሆነ ያን ቲቪ ፎቶ በማንሳት ከነዋጋው ፌስቡክ ላይ ቢለጥፍ የሱ ጓደኞች ያሉ መግዛት የሚፈልግ ሰው ያን ሰው ይጠይቃል ማለት ነው። ስለዚህ ከዛ ነገር ኮሚሽን የተወሰነ ብር ማግኘት ይችላል። አሮጌ እቃዎችን ማሻሻጥ ይችላል። የተለያየ አሮጌ እቃዎችን ፎቶ እያነሳ ፌስቡክ ላይ በመለጠፍ የተወሰነ ገንዘብ ሊያገኝ ይችላል። ስለዚህ እቃዎችን ማሻሻጥ ይችላል። አዲስንም ቢሆን ለምሳሌ አዲስ አሁን ከቡለሆራ ከተለያየ ሰው በተለያየ ቦታ አካባቢ ሰው ያላቸው ሰዎች ያን ነገር ጫማም ሆነ የሆነ እቃ ፎቶ በማንሳት ቤት ሆኖ መንግስት ስራ እየሰሩ ያን ፎቶ ፌስቡክ ላይ በመለጠፍ ለጓደኞች በመናገር እንደዚህ አይነት እቃ አለ በማለት በማዳረስ ያን ነገር በመሸጥ ገንዘብ ሊያገኝ ይችላል። ስለዚህ ስፔሻሊ አሮጌ የቤት እቃዎችን ሰው የሚሸጣቸው ማንኛውም ሰከንድ ሃንድ የሆነ ነገር ማሻሻጥ ቀላል ስራ አይደለም። ገዢና ሻጭን ማገናኘት በጣም ትልቅ ስራ ነው። በዚህ ጊዜ ብዙ ሰው ሰከንድ ሃንድ ነገር መግዛት ይፈልጋል። ብዙ ሰው ደግሞ ሰከንድ ሃንድ መሸጥ ይፈልጋል። ስለዚህ የሚገናኙበትን ቦታ አንተ ማመቻቸት፣ ፌስቡክ ላይ መለጠፍ፣ ለሰዎች መናገር እንደዚህ አይነት እቃ አለ ማለት። ስለዚህ በመጀመሪያ መንግስት ስራ ጎን ለጎን አንድ ሰው ይሄን ስራ መስራት ይችላል። ሁለተኛ አንድ መንግስት ሰራተኛ ከስራው በተጨማሪ ጎን ለጎን መስራት የሚችላቸው ነገሮች ሁለተኛ ልጆችን ማስጠናት፣ ሃይስኩል ተማሪዎችን ማስጠናት። አሁን ብዙ ወጣቶች መንግስት ሰራተኞች አሉ። ብዙ ማለት እነሱ አሁን ልጆችን ማስጠናት ይችላል። አስጠኝነት ቀላል ስራ አይደለም። ለምሳሌ ትምህርት የሚገባችሁ ልጆች ስለ እያንዳንዱ ልጆች የሚማሩባቸው ነገሮችን በደንብ ማስተማር የሚችሉ ልጆች፣ የማስረዳት አቅሙ ያላችሁ፣ የመረዳት አቅሙ ያላችሁ ልጆችን ማስጠናት ትችላላችሁ። አንድ ከተማ ላይ አስጠኝነት ወረቀት በመለጠፍ እንደዚህ ልጆችን አስጠናለሁ በማለት ልጆችን ብቻ አይደለም ሃይስኩል ተማሪዎችንም ጭምር 9ኛ፣ 10፣ 11፣ 12 እያንዳንዱን የትምህርት ኮርሶችን እንደዚህ ለፈተና ዝግጁ ላደርጋቸው ይችላለሁ በማለት ወረቀት በመበተን ፌስቡክ ላይ በመለጠፍ እንደዚህ አስጠኝ መሆን ይችላለሁ በማለት አስጠኝ መሆን ይቻላል። አስጠኝ በመሆን ገንዘብ ማግኘት ይቻላል። መንግስት ስራ ጎን ለጎን ይሄን መስራት ይቻላል። ስለዚህ አስጠኝነት ደግሞ ዋላቀር ወይም የወደቀ ምንም ተራ ስራ አይደለም። ልጆችን ማዘጋጀት ሃይስኩል የሆኑትን ለኢንትራንስ ማዘጋጀት ቀላል ስራ አይደለም። ጁኒየር ያሉ ልጆችን ማስጠናት፣ ለማትሪክ 6ኛ ክፍል ላይ ላላቸው ፈተና ማስጠናት ተራ ነገር አይደለም። ስራ አይናቅም። አስጠኝ መሆን በጣም ገንዘብ የሚያስገኝ ስራ ነው። ሌላውና ሶስተኛው መንግስት ስራ ጎን ለጎን የሚሰራ ነገር ድለላ ስራ፣ ቦታዎችን ማሻሻጥ፣ የመኖሪያ ቦታ ማሻሻጥ፣ የማህበር መሬቶችን ማሻሻጥ። ለምሳሌ ብዙ ሰው
ከተማ ሄዶ ስራ እየሰሩ ያሉ ልጆች በብዛት አሉ። ከተማ ያሉ ስራ የሚሰሩ ልጆች ገንዘብ ያላቸው ቦታ መኖሪያ ቤት መስሪያ ቦታ መግዛት የሚፈልጉ ልጆች በብዛት አሉ። ከነሱ ጋር ብዙ ሰው ይተዋወቃል። ሌላ ሰው ግን ለነሱ መሬት እዚህ እየገዛላቸው ገንዘብ እየላኩ ሌላ ሰው ነው መሬት የሚገዛላቸው። እናንተ እንደዚህ አይነት ቦታ መግዛት ፈልጋለሁ የሚል ሰው ካለ እናንተ ማሻሻጥ ትችላላችሁ። ቦታው ምን ያህል ገንዘብ ነው የሚወስደው? የእናንተ ኮሚሽን ይታሰባል። አንዱ ለአንዱ እየተናገረ የማህበር መሬት ሆነ የሊዝ መሬቶችን ቦታ በቃ ኖርማል መኖሪያ ይዞታ ቦታ ማሻሻጥ ይቻላል። ቦታ ማሻሻጥ ይቻላል። ይሄ ድለላ ወይም ብዙ ሰዎች አሁን ወደዚህ ስራ የገቡ ነው። ብዙ መንግስት ሰራተኛ ጎን ለጎን ይሄን ስራ ይሰራል። ስለዚህ እናንተን የሚያውቁ ልጆች ሌላ ሀገር ላይ ያሉ እዚህም ከሆኑ እናንተ ማሻሻጥ የሚችሉ ከሆነ እንዳትለቁ። መሀል ላይ እንደ ደላላ ገብታችሁ ቦታ ማሻሻጥ ትችላላችሁ። አራተኛ መንግስት ስራ ጎን ለጎን ሰው መስራት የሚችላቸው ነገሮች፣ አራተኛ ካሜራ ፎቶ ካሜራ ካለ ወይም ገዝታችሁ ፎቶ ማንሳት። እንደዚህ አይነት ፎቶ አነሳለሁ የሚል ማስታወቂያ መስራት፣ ፎቶ ማንሳት፣ ፎቶ ካሜራ ካለ። ከሌለም አሪፍ ስልክ ያላችሁ እድሜ ለኤአይ አሁን ማንኛውም ፎቶ በራሱ ኤዲት አድርጎ ጽድት አድርጎ መስጠት የሚችሉ አሉ። ዩቲዩብ ላይ ብዙ ቪዲዮዎች ፎቶ እንዴት ኤዲት ይደረጋል፣ በምን አፕሊኬሽን ኤዲት ይደረጋል፣ እነዚህ አሁን ዩቲዩብ ላይ ብዙ ቪዲዮዎች አሉ። እነሱም በማየት አሪፍ ስልክ ያለው ሰው ጥሩ ፎቶ እያነሳ ፎቶ የሚያጥቡ ልጆች አሉ። ጉርድ ፎቶ የትም ወረዳ ከተማ በብዛት አለ። እዛ ላይ እያሳጠቡ መስጠት ይቻላል። ፎቶ አሁን ኮሪደሮች ጋር መንግስት እየሰራቸው ያላቸው ኮሪደር ምናምን ብሎ የሚሰራቸው ነገሮች ጋር ጥሩ ባክግራውንድ ባላቸው ቦታዎች ፎቶ ማንሳት ይቻላል። እንደዚህ ፎቶ አነሳለሁ ፌስቡክ ላይ መጻፍ፣ እንደዚህ የምትፈልጉ ካላችሁ እኔ ፎቶ አነሳለሁ። ካሜራ አለ። ካሜራ ካላችሁ፣ ካሜራ ከሌላችሁና አሪፍ ስልክ ካላችሁ ራሱ በቃ እንደዚህ ፎቶ አነሳለሁ ብላችሁ ፌስቡክ ላይ መለጠፍ፣ ለጓደኞች መናገር፣ ወረቀት ከተማ ለከተማ መንገድ ለመንገድ መለጠፍ ይቻላል። እንደዚህ አይነት ስራዎችን መስራት ትችላላችሁ። ዩቲዩብ ላይ ደግሞ ብዙ ቪዲዮዎች አሉ። እነሱም ማየት እንዴት ኤዲት ይደረጋል፣ የት መታጠብ እንዳለበት ደግሞ ወረዳ ከተማ የትም ይታጠባል። እዛ ላይ ጉርድ ፎቶዎችን ማሳጠብ፣ ትላልቆችን መሀል ከተማ ዋና ከተማ እየሄዳችሁ ማሳጠብ፣ እንደዚህ አይነት ስራ መስራት ይቻላል። ጎን ለጎን መንግስት ስራ ጎን ለጎን። አምስተኛ መንግስት ስራ ጎን ለጎን ሰው መስራት የሚችላቸው ነገሮች አብዛኛው ቤት ውስጥ ፍሪጅ አለ። ፍሪጅ ስላለ ያን ፍሪጅ ለራስ መጠቀም ብቻ ሳይሆን ቢዝነስ ማድረግ ትችላለህ። ለምሳሌ ቅቤ ገዝተህ እንደዚህ አይነት ምርጥ ቅቤ አለ ብለህ በረጋ መለጠፍ፣ ከተማ ላይ መለጠፍ፣ መስታወቂያ መናገር፣ ፌስቡክ ላይ መለጠፍ። የሚፈልግ ሰው በፈለገበት ጊዜ መጥቶ ይግዛ። ያን ቅቤ ፍሪጅ ውስጥ ማስቀመጥ፣ ቀስ እያለ ሰው እየለመደ ይመጣል። እዛ ቤት ቅቤ አለ፣ አሪፍ ቅቤ ማዘጋጀት፣ አሪፍ ቅቤ እዛ ፍሪጅ ውስጥ በማስቀመጥ መሸጥ ይቻላል። መንግስት ስራ ጎን ለጎን ይሄን መስራት ይቻላል። ስለዚህ ቤት ውስጥ ፍሪጅ ያላችሁ ሰዎች ቅቤ መሸጥ ትችላላችሁ። መቼም ቢሆን ይሸጥ፣ ግን እናንተ ያን ቅቤ ፍሪጅ ውስጥ በማስቀመጥ ብቻ ስራ ከመንግስት ስራ ጎን ለጎን የሆነ ነገር ልታገኙ ትችላላችሁ። የመጨረሻውና ስድስተኛው መንግስት ስራ ጎን ለጎን ምን መስራት ይቻላል ሚለውን ቤት ውስጥ ለምሳሌ ልብስ ማጠቢያ ያላቸው ሰዎች አሉ። ልብስ ማጠቢያ ያላቸው ሰዎች አሉ። እነሱ ሰዎች የራሳቸው ልብስ ከማጠብ ውጪ ለቢዝነስ ገቢ ማግኛ ሊያረጉ ይችላሉ። ስለዚህ እንደዚህ ልብስ እናጥባለን ብሎ ውጭ ጋር በረጋ መለጠፍ፣ ከተማ ላይ እንደዚህ ልብስ አጥበን እስከ ቤት ወስደን እንሰጣለን እያሉ መለጠፍ፣ ፌስቡክ ላይ መለጠፍ፣ ለጓደኞች መናገር፣ ስራ ቦታ ቢሮ ላይ መናገር። ከዛ ልብስ ማጠብ
ስራ ማድረግ ከመንግስት ስራ ጎን ለጎን መስራት ይቻላል። ወይም ልብስ ማጠቢያ ያላቸው አጠገብ ላይ እናንተ ሰፈር ያለ ቤት ካለ እንደዚህ አብረን እንስራ ወይ ብሎ መጠየቅ። ከዛ ከነሱ ጋር አብሮ እሺ የሚል ከሆነ ማስታወቂያ መለጠፍ፣ እዛ እየሄዱ ማጠብ፣ ትርፍ መካፈል። ከመንግስት ስራ ጎን ለጎን የሚሰሩ እነዚህ 6 ነገሮች ናቸው። ሌላ ጊዜ ሌላ ቪዲዮ ለቃለሁ። አመሰግናለሁ።